ልጅ በጣም ከልቧ ስትወድህ መስመር ስትስት ይታወቃታል። ቺት ስታረግ ይታወቃታል። ስትዋሽ ይታወቃታል። ደካማ ስትሆን ይታወቃታል። ስታጭበረብሩ ይታወቃታል። አይመስልህም እንጂ ዋን ዌይ በአንድም መንገድ በሌላም መንገድ ፊል ያደርገዋል ውስጧ። ተረዳኸኝ? መነጫነጭ መጨቃጨቅ ምናምን የምትጀምረው ከዛ ነው። ሁሉም አላልኩም። አሁን ሴት ብቻ ሴት ስለሆንሽ ብቻ አይደለም ይሄ ነገር፣ ስፔሲፊካሊ በዛ ደረጃ ከሆኑ ነው እኔ ማምነውም ነገሮችን ሳይከብዙ አንግልም ስረዳ ትክክለኛው ነገር ምክንያቱም ስተዲም ስላልሆነ ብዬ ነው። ጄኒውን በንጹህ ልብ የምትወድ ልክ እንደ እናት ንጹህ ልብ ያላት ሴት የምሬን ነው ሺ ኖውስ ምን እያረክ እንደሆነ የሆነ something is wrong she feels it። በጊዜ መስመርን ካላስተካከልክ you will pay the price። ይሄን ጋራንቲ አድርጌ ነው እናገረው። እኔም ወንድ ነኝ ለሁላችሁ ነው። አብዛኛው ያንግ ወጣት ዋጋ የከፈለው እንደዚህ አይነት ምክንያት ነው። የሆነ እድሜው ላይ ዘሞስት ሎያል ታማኝ አክባሪው ወዳጁ ሴት ትኖራለች ማይሰማት ማለት ነው። ግግዲ she feels it። ተው ደስ እያለኝ ነገር አይደለም ይሄ ነገር ተው እንደዚህ ያረክ ነው ተው። እሷን ለማሳመን ነው የሚጥረው። ለማሳመን ነው አክቹሊ ነገርየውን ለማስተካከል ሳይሆን እሷን ግን የምር የምትወድህ ከሆነ she really feels it። ልትዋሻት እንዲ ተተብለል ታሳምናት አትችልም። በዛው ልክ ደግሞ ጥሩም ቦታ ከሆንክ ፎከስ አድርገህ ስራ ላይም ከሆንክ ህይወትም ላይ ከሆንክ ነገር እየሞከርክም ከሆነ የእውነትህንም ከሆነ ነገሮች አምሽተህ ስትመጣ የምር ጄኒውን ስራ ላይ ሆነ ከሆነ እየለፋ ከሆነ የሆነ ነገርም ከሆነ ይታወቃቸዋል። አይጨቃጨቁም። ምን አልኩኝ? ምን አይነት ሴት አልኩኝ? ንጹህ ጭንቅላት ያላት ሴት ጥሩ እንትን ያላትን ሴት ነው ያልኩት። ሁሉም አይደለም። ገብቷል አይደለም? ንጹህ ማይሌላት ስራ ሰርተም ስትመጣ የታባን ያመሸው ብላ ጉሩሩ ተተናነቅ ትችላለች። ጄኒውን ነው ማለት ጄኒውን የምታፈቅር ሴት በቃ መስመር እየሳትክ እንደሆነ እሷ ለኛ ጭቅጭቅ ይመስለናል። አጭቅጭቅ ምናምን ነው የምንለው። ግን ቁጭ ካልክ ከራስህ ጋር ደገፍ ብለህ ማታ ምን ትጨቃጭቀኝ ሰው ብለህ ካልክ ግን እሷን የሚያስከፋ ነገር እሷን ሳታቀው ያረክ ነው። የምር እኔ ለአንዳንድ ሰዎች ላይዋጥ ይችላል። ምክንያቱም ኤቪደንስ ምናምን የምታስረዳው አይደለም በካልኩሌሽን ኦር በጥናት። ግን አብዛኛው ጄኒውን የሆነ ሪሌሽንሺፕ ውስጥ አሳልፎ የሚያውቅ ሰው ያውቀዋል። ማሁን ቦታ ሄደ ስትመጣ የዛነት ትጨቃጨቃለች። ተረተኛ